በ2030 ህይወታችንን የሚቀይሩ 7 አስገራሚ የቴክኖሎጂ ውጤቶች። ለመሆኑ ዛሬ የምንጠቀምባቸው ዘመናዊ ስልኮች፣ ላፕቶፖችና መኪኖች ከጥቂት ዓመታት በኋላ እንደ ጥንታዊ ዕቃ ሊታዩ እንደሚችሉ አስበው ያውቃሉ? ቴክኖሎጂ በየሰከንዱ እየተቀያየረ ነው። ዛሬ የማይቻሉ የሚመስሉ ነገሮች በ2030 የዕለት ተዕለት ህይወታችን አካል መሆናቸው የማይቀር ነው። ዛሬ የምናሳያችሁ 7 የቴክኖሎጂ ውጤቶች ተራ ግምቶች አይደሉም። በአሁኑ ሰዓት በቤተ ሙከራ ውስጥ ያሉና ዓለማችንን ለሁለት ሊከፍሉ የተዘጋጁ ግኝቶች ናቸው። በተለይ ቁጥር 1 ላይ የምናየው ነገር ምናልባትም ሰው መሆን የሚለው ትርጉም ራሱን ሊቀይረው ይችላል። እስከ ፕሮግራማችን መጨረሻ አብራችሁን ቆዩ። የመጀመሪያው እንግዲህ አርቲፊሻል ኢንተለጀንስ እንደ ግል ረዳት። በመጀመሪያ ደረጃ የምናገኘው አርቲፊሻል ኢንተለጀንስ ወይንም ኤአይ ነው። ዛሬ ቻትጂፒቲ ላይ ጥያቄ እንደምንጠይቀው ብቻ እንዳይመስላችሁ። በ2030 ኤአይ በስልካችን ውስጥ ብቻ ሳይሆን በቤታችን ግድግዳ፣ በመኪናችንና በምንለብሰው ልብስ ውስጥም ጭምር ይኖራል። ጠዋት ስትነቁ የሚቀጥለውን ስብሰባችሁን የሚያስታውሳችሁ፣ ለጤናችሁ የሚስማማውን ምግብ የሚያዝላችሁ፣ አልፎ ተርፎም ስሜታችሁን ተረድቶ የሚያጽናናችሁ የግል ረዳት ይኖራችኋል። ኤአይ ልክ እንደ ኤሌክትሪክ በሁሉም ቦታ የሚገኝና የማይታይ ኃይል ይሆናል። በሁለተኝነት የምንነግራችሁ በራሪ ታክሲዎችና የትራንስፖርት አብዮትን ነው። የትራፊክ መጨናነቅ ሰልችቶታል? እንግዲያውስ በ2030 ሰማዩን ማየት የተለመደ ይሆናል። እንደ ኡበርና ጆቢ አቪዬሽን ያሉ ኩባንያዎች ኢቭቶል የሚባሉ በራሪ ታክሲዎችን ወደ ስራ ለማስገባት ቀን ከሌት እየሰሩ ይገኛሉ። እነዚህ ታክሲዎች እንደ ሄሊኮፕተር በአቀባዊ ይነሳሉ፣ ነገር ግን ሙሉ በሙሉ በኤሌክትሪክ የሚሰሩና ድምፅ የሌላቸው ናቸው። ከ6 ሰዓት የመኪና መንገድ ይልቅ በ20 ደቂቃ በረራ መድረሻችሁ ላይ ትገኛላችሁ። ከተሞቻችን ከታች ከመጨናነቅ ወጥተው ወደ ላይ ይተነፍሳሉ። በሶስተኝነት ላይ ያለው ሜታቨርስ ነው። ብዙዎች ሜታቨርስን እንደ ቪዲዮ ጌም ብቻ ያዩታል፣ ነገር ግን በ2030 መኖሪያችን ሊሆን ይችላል። በጣም ቀጭን የሆኑ መነጽሮችን በማድረግ ብቻ ከ1000 ኪሎ ሜትሮች ርቀት ላይ ካሉ ጓደኞቻችሁ ጋር በአካል በአንድ ክፍል ውስጥ እንዳላችሁ ሆናችሁ ማውራት ትችላላችሁ። ቢሮ መሄድ ሳይጠበቅባችሁም የቢሮ ጠረጴዛና የሥራ ባልደረቦቻችሁ ወደ እናንተ ሳሎን ይመጣሉ። እውነታውና ዲጂታል ዓለሙ የሚቀላቀሉበት ጊዜ ሩቅ አይደለም። በአራተኝነት የምናሳያችሁ የጤና ቴክኖሎጂና ባዮቺፕስ ነው። ስለ ጤና ስናወራ ደግሞ ነገሩ ይበልጥ አስገራሚ ይሆናል። በ2030 በሽታ ከመያዛችን በፊት የምናውቅበት ቴክኖሎጂ ይኖራል። በቆዳችን ስር የሚቀበሩ በጣም ትናንሽ ቺፖች የደም ግፊታችንን፣ የስኳር መጠናችንንና የልብ ምታችንን በየሰከንዱ ይከታተላሉ። አደገኛ የጤና እክል ከመከሰቱ ጥቂት ቀናት በፊት ለሐኪማችሁ መረጃ ይልካሉ። ቴክኖሎጂው እርጅናን እንደ በሽታ ቆጥሮ ለማዳን የሚሞከርበት ዘመን ላይ እንደርሳለን። በአምስተኝነት ላይ የምናገኘው 3D ፕሪንቲንግ ቤቶችንና የሰውነት ክፍሎችንም ማተም የሚያስችል ቴክኖሎጂ ነው። 3D ፕሪንቲንግ አሁን ካለበት ደረጃ ወጥቶ ግዙፍ ለውጥ ያመጣል ተብሎ ይጠበቃል። በ2030 ሙሉ መንደርን በሳምንታት ውስጥ በ3D ማሽን አትሞ መጨረስ የተለመደ ይሆናል። ይህ ብቻ አይደለም። የሳይንስ ሊቃውንት የሰውን ሕዋስ ተጠቅመው ባዮ ፕሪንቲንግ በማድረግ የሰውነት ክፍሎችን ለማተም እየሞከሩም ይገኛሉ። ኩላሊት ወይም ልብ ለሚያስፈልጋቸው ህመምተኞች ረጅም ወረፋ መጠበቅ ታሪክ ሊሆን ይችላል። በስድስተኝነት የምንነግራችሁ ታዳሽ ኃይልና ስማርት ከተሞችን ነው። በ2030 ከተሞቻችን ጭስና ሁከት የሚጠፋባቸው ይሆናሉ። የፀሐይ ብርሃንን ወደ ኃይል የሚቀይሩ መስኮቶች፣ በራቸው ቆሻሻን የሚያቀነባበሩ ስማርት ቢልዲንጎችና በራቸው የሚነዱ ወይም ሰልፍ ድራይቪንግ የኤሌክትሪክ አውቶቡሶች ከተማዋን ይቆጣጠራሉ። አካባቢን ሳይበክሉ ዘመናዊ መሆን እንደሚቻል ዓለም የምታረጋግጥበት ዓመት ይሆናል። በሰባተኝነት የምናገኘውና የመጨረሻው ክፍል የሰው ልጅና ማሽን መቀላቀል ወይም ኒውሮሊንክ። ወደ መጨረሻውና እጅግ አነጋጋሪው ነጥብ ደርሰናል። የአእምሮና የኮምፒውተር ግንኙነት። እንደ ኤለን መስክ ያሉ ቢሊዮነሮች በኒውሮሊንክ አማካኝነት አእምሯችንን ከኢንተርኔት ጋር ለማገናኘት እየሰሩ ነው። በ2030 አንድ ነገር ለማወቅ ጉግል ላይ መፈለግ ሳይሆን ማሰብ ብቻ በቂ ሊሆን ይችላል። ይህ ቴክኖሎጂን መስማት ወይም ማየት ለተሳናቸው ተስፋ ቢሆንም ሰው መሆናችንስ የት ላይ ነው የሚያበቃው የሚል
ጥልቅ ጥያቄ ያስነሳል። እንግዲህ ዓለማችን ወደዚህ አስገራሚ ጉዞ እያመራች ነው። ከነዚህ 7 ቴክኖሎጂ ውስጥ እናንተን ይበልጥ ያስገረማችሁ የትኛው ነው? ወይንስ ያስፈራችኋል? አስተያየቶቻችሁን ኮሜንት ላይ አስፍሩልን። ይህ ቪዲዮ ከጠቀማችሁና ተጨማሪ የወደፊት የቴክኖሎጂ መረጃዎች እንዲደርሷችሁ ላይክ ማድረጋችሁንና ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።